አንድ ነገር በል እንጂ መስፍኔ ለምን ዝም ትለኛለህ? ምን ልበል? እኔ እንጃ አላውቅም። ከጃለው እንደዛ ለምትጠላው ጠላት ነው አሳልፌ የሰጠው። ለምን ዝም ብለህ ታየኛለህ? ፈጽሞ ምንም የካድሽ ነገር እኮ የለም። እግዚአብሔር እባክህ እንደሱ አትበለኝ መስፍኔ። ጥፋቴ ከይቅርታ በላይ ነው። እንደዚህ ከፈለግ ግደለኝ እንጂ እንደዚህ አትበለኝ። ጸጸቴን አታብስብኝ እባክህ። እንዴ ምንም ያጠፋሽው ነገር የለም ያልኩሽ። እንዴ እሺ ተይ ያልከኝ አስናቀን ማመኔስ? እሱም ቢሆን ሆነ ብለሽ ሰራሽው ተተርለ መስፍኔ ለአንተ ሳል ነገር እኮ ነው ልጁን አንስቼ ጣልኩት። እሱ ጥፋት ነው እኮ እሱን እኮ ነው የምልህ። ግን ቢሆንም ከሆነ ብለሽ አይደለም ልጅሽን ለማዳን ብለሽ ነው። ወይኔ አምላክ። አሁን ለቅሶውን ታዩና አንድ ጥያቄ ልጠይቅሽ እስቲ። ምን? ልጁን የገደለው ብሩክ ነው ወይስ አይደለም? ልጁን ያስገደለውማ ያ ጭራቅ አስናቀ ነው አልኩህ እኮ። ልክ ነሽ፣ ሊሆን ይችላል። ምንድነው ሊሆን ይችላል የምትለው ነው እንጂ ባይሆን ኖሮማ ጧት አንቺ አስክሬን ውስጥ ታነሽ ማስቀረጽ የለበትም ነበር። አሁን በአስቸኳይ ለፖሊስ መንገር አለብኝ አይደል? ፈጽሞ መንገር የለብሽም። አንተ ምን ሆነሃል? በእናትህ እግዚአብሔር እስካሁን ድረስ እዚህ የምትወልደኝ በላይ ይሄድ እና አውራ በተረጋጋ ቆይ እንግዳለ ነይ ግቢ ሶሲ። አንተ ለማጣጣም ነግረኛል እንጂ ያስቀምጥ ግቢ እንጂ ሶሲ። ገባው እኮ ታዲያ ሰላም አትባባሉም እንዴ? ሃይ ሶሲ። ሃይ ተቀመጫ ሶሲ። ሞገስ ተነጋግረን የመጣ ነው እኮ ገብቼ ልቀመጥ አይደለም አይደል እንዴ? አልገባኝም። እንዴት ነው እንዴ? ዝም ብዬ ፍሬን እንደበጠሰ መኪና ከቤት ተንደድሬ የወጣው መሰለ እንዴ? ተበድዬ ተገፍቼ እምለውን ነገር አልሰማም ብሎኝ አይደል እንዴ? ተጋጭተን የወጣ ነው። ቆይ ተረጋጊ። ታዲያው ምንድነው እሱ የምትይው? እና ይቅርታ ሳይጠይቀኝ ገብቼ ተቀመጭ የምትለኝ እኔ መቀመጥ እንትን አለብኝ? ለሱ ነው እንዴ? ለሱ ምንም ችግር የለም አይደል እንዴ? ያድኛ እሺ ይቅርታ። እሺ በያሁን ተቀመጭ። ቆይ ሶሲ ደግሞ ምን ቀረ? በነካካፉ ይቅርታ እንዳለው አክስቴና እናቴ የሚፈልጉትን ድግስ እንደሚደግስ እዚቹ ቃል ይግባል። ማነው እንደዛ ያለው? ቆይ ማለት ምን ድግሱን እንዴ? ተረጋጉ በእናታችሁ። አክስትሽ ያሉትን ድግስ እሱን ማለት እሱን አልደግስም። ሞገስ ሶሲ ቆይ ይኸውልሽ ሶሲ እንደ ህፃን ልጅ አታለህ አባብለህ ገና ለገናት ሼም ይዞት አትሄድም ብለን አይደለም ሶሲ ምን መሰለሽ ምንም አትመለስም ብለን በእናትሽ ሶሲ ተረጋጊ። አልረጋጋም። አንተ ለጓደኛ ተደረበና ላይን እያዞርከኝ ተረጋጊ ብሎ ነገር የለም። ሰማያለህ? እቺ ልጅ ደግሞ አታገኛትም። ሁለታ አታገኛትም። ሶሲ ግን ቆይ ለምንድን ነው ግን ይሄን ልጅ ማስፈራሪያ የምታደርጊው? ያስፈራራል። አታገኛትም። ይኸውልሽ ሶሲ እኔ እኮ ለፍቅር ብዬ ነው እንጂ እኔ ይኸውልሽ ቀጥታ ፖሊስ ጣቢያ ሄጄ ይሄን ልጅ ጫፉ እንዳትነኪ ማስደረግ እችላለሁ። ተክልኛ ተመከርክ። ገና ለገና ፈርማለች ብለን አይደል? ፊርማዬ ሳይደርግ የተከሻና ሳበቅ አይደል? ገና ለገና አርግዛለች ብላችሁ ያሳያችኋል። ሁለቱም ታገኛት በስንት ልበት መጣለች በሱ። አንተ ዝም ብለህ ቆመታል። ምን አይነት ሰው ነው በእናትህ? ሶሲ ምንድነው የምትለው መስፍኔ? ይሄ እኮ ትልቅ ወንጀል ነው። አውቃለሁ። ታዲያ እያወቅክ እንዴት እንደዚህ ትላለህ? ወንጀሉን አስናቀ ለማስፈጸሙ ከመላምቶች እኮ ምንም ማስረጃ የለም። አይኖረኛ ታዲያ እንዴ? እሱን መሰብሰብ የፖሊሶች ድርሻ አይመስልህም እንዴ? ልክ ነሽ። ግን ፖሊሶች ይህን እስኪያደርጉ ድረስ ምን እንደሚያደርጉ ታውቂያለሽ? ምን? አንቺና ብሩክን ማሰር ነው እኮ። ታዲያስ? እኔ ደግሞ በአሁኑ ሰዓት ይሄ እንዲሆን አልፈልግም። ለምን መስፍኔ? ለምን? ምንድነው የምትለኝ? ምን ለምን ትይኛለሽ? ብሩክ በአሁኑ ሰዓት አንቺ ጠቁመሽ እንዳሳሰርሽው ቢያውቅ ሰው ሆኖ ቆሞ ይሄዳል? ገብቶኛል። ግራ ገብቶኝ እኮ ነው። መስፍኔ እንደዛ ለህግ ተቆርቋሪነት ቀርቶ አንተ ራስህ አትናገሩ ማለት ጀመርክ? አሁንም ተቆርቋሪነት እንደተጠበቀ ነው። ብሩክ ልጁን ገሎት ቢሆን ነው እኔ ነበርኩ የምፈርድበት። እና ስለዚህ ምን እናድርጋው? ባይሆን ዋናው ወንጀለኛ ከተገኘና ከተረጋጋ በኋላ ብሩክ በጥፋቱ እንዲቀጣ እናደርጋለን። አስናቀ ካሴቱን ለፖሊስ ቢሰጥስ?
እሱ ደግሞ ሌላ የተለየ ታሪክ ነው ማለት ብሩክ በአንቺ ምክንያት እንዳልታሰረ ስለሚያውቅ ምንም ችግር የለውም ይልቃውን ተነሽና እንሂድ መስፍን እንዴት እንደቀለለኝ ልነግርህ አልችልም ዝም ብለሽ ነው ተውኝ አንተ ሰውዬ ተወኝ እሺ እኮ እንነጋገር ቆይ አያመኝም ምንድነው እሱ የምትይው አያመኝም የሚያማችሁ አንተና እሱ ናችሁ አሁን መናደድና መበሳጨት ምን ያደርግልሻል ተረጋጊ ነው የምልሽ ተረጋጊ አልተረጋጋም ወይኔ ሶስና ተረጋጊ እንደዛ መግቢያ መውጫ ሳጥቶ እግሬን ስሞ እንዳላገባ ገና ለገና ዛሬ ፈርማለች ብሎ ፊርማዬ ሳይደርቅ ገና አርግዛለች ብሎ እኔ በእናትሽ ሲደውልሽ ፖሊስ አለኝ አይደል አሁን ተረጋግተሽ ወደ ቤትሽ መመለስ ነው እንጂ ሌላ ምንም ምንጭልሽ አልመለስም ለምንድነው እሱማ አትመለሽ ይበለኝ እኔ ነኝ ካልጠፋ ወንድ ሴት ልጅ እንዴት እንደምትጀነጀንና እወድሻለሁ የሚባለው ቃል በምን አይነት ቶን ከምን እንደሚነገር ከማያት ገገማ ጋር ከዚህ ካንተ ጓደኛ ጋር ፍቅር የጀመርኩት እኔ ነኝ ለነገር ይበለኝ ነገር ይሻል እዛ ቤት ተመልሶ ከመግባት ውጪ ምንም ምርጫ የለሽ አልገባም ሞክስ አልገባም እድሜ ላንተ ጉድጓድ ግባ እድሜ ላንተ አንተ ነህ በቅናት አቃጥለህ ወዴት አባቴ እንደምወድቅ ሳላቅ እዚህ ገገማ ላይ ስለምታቃጥለኝ ጭራሽ አንተ ለእኔ ተደርበህ መቃጠል ሲገባ ግቢ ትለኛለህ አሁን መናደድ መበሳጨቱ ምንም ዋጋ የለውም ተመልሰሽ መግባት ነው ያለብሽ ሞክስ አልገባም ሙት ገብቼማ እንደገና ከሱ ጋር አልኖርም በጣም ጥሩ እኔም ካሁን ሰዓት ጀምሮ ለጸደይ እደውልላትና ከሷ ጋር ልታረቃል ጥርግ በል እኔ ሶስና አይደለም ለሙቆ ለገንፎ ተራራ አልደነግጥም ከሄድኩ አልመለስም ስለዚህ በደንብ አስበሽ ብትወስኝ ይሻልሻል ለውሳኔ ነው ሶስና ራሽ ጥርግ በል እንዴ ነካው እንደ ከምሩ ሞገስ ቤነች ሞገስ ምንድነው እሱ ነገሩ ይፈላ እንዴ ስማ መታው እንዴ ምን ይሻለኛል ሞ እኔ እኮ አናደኸኝ እኮ ነው እኔ ይሄ ምን ላድርገው እንደ ቀልድ ነካረኩት ምንም አልወጣም ደህና ነኝ ጉርቻለሁ ለነገሩ ይበል ታባህ ይበል ዘመኑ ሙሉ ተቃጥለኝ አይደል የኖርከው ይበል ሲያንስ ነው እንጂ አሁን ተመልሰሽ ለመግባት ወሰንሽ ወይስ አልወሰንሽ ሞገሴ ምን አማራጭ አለ አንተ ማይሆን ሰው ጋር ሄደህ ከምትወርቅ የሚያውቁት መላእክት ይሻላል እሱ ላይ ጀንተና ስለዚህ በጣም ጥሩ ስለዚህ አሁን ነው ወደ ቤት ትገቢያለሽ አዳት አይደለም ሞገሴ ያያያም አይደለም እንዴ ትንሽ ማመለመን አለብኝ ሞገሴ ትንሽ ማግደደር አለበት ይሁን ሞተ ድግሱ እንደሚደግስ ቃል ይግባልኝ ትንሽ ይለምን ሞገሴ ይሙት አሁን ባሁን ከገባሁማ ይንቀኛል እናቅባሃለሁ ጌታዬ ነገርኩሽ እንግዲህ ከዚህ በኋላ ምንም ጊዜ ማጥፋት አያስፈልግም ትገቢያለሽ እናቅባሃለሁ እኔ ጌታ ነገርኩሽ ሰው ሚልሽና ስለ ድግሱ በቃ ስለ ድግሱ ነግሬዋለሁኝ ተስማምቷል እርቅና ይሄ ይቅርታ ምናምን የምትዩንም ነገር ይጠይቅሻል አሁን ነው ትገቢያለሽ አቤት ችኮላ እኔ ብልጦኛ አሁን ውሃ አደረኩ እንጂ በአንተ ቤት እምቢ አለችኝ ብለህ ተልካሻ ምክንያት ፈጥራ እዛሽ ዱርዬ ጋር ልትሄድ ነበር ግን ይኸውልህ ሞገስ እኔ ቀንቼ እንዳይመስልህ እኔ ቀርቻለሁ እኔ ሶስና በቅናት እንዲህ ቀንድ ያስወጣለሁ እንጂ ምቀና ሴት አይደለም ላንተ አስቤ ነው ላሰብሽልኝ በጣም አልቀና ኧረ በእናትሽ አሁን ሳይደውል ትንሽ እንጫወት እኔ አልጫወትም አንተ ግን ትችላለህ ኧረ እባክህ በኋላ አኩርፈህ ከማን ጋር አጠናለሁ ደግሞ እኮ ከዚህ በላይ መቸከል ዋጋ የለውም ነፍሴ ዶክተርና ሳይንቲስት የሆኑት እኮ ኳስ የጠለቱ ሳይሆኑ ቸክለው ያጠኑት ናቸው ደግሞ እኮ ፈተና እንደገባ ነው የሚጀመረው እንጂ ቆይ ያዛፓ የሚፈራው ሲያጣ ጠፋ አይደል አው ጠፍቷል የጠፋው ግን ስላልፈራሁት አይመስለኝም እባክህ ስላልፈራሁ ነው ብትፈራውማ ስራው ነበር የሚያደርግ እኔ ግን እናቴን ለማሰር እየተዘጋጀ ነው ይመስላል ኧረ በእናትህ ዝም ብለህ ነው ሁለታችንን ፍንድቅ ስለሆነ ጠብቀህ ይሸጡብኛል ብሎ ፈርቶ ባይሆንና እናቴን ቢያስራትስ እና ጠልቅለታለና ኧረ እባክህ ፈለቱ ወነጭፋለን
እንዳንተ አይነቱ ጭራሮ ቀርቷልም ታይሰን እንኳን ፖሊስ ቀና ብሎ ማየት አይችልም። ማ እኔ ሳሚ የሞክረኝና አሳየዋል። ኧረ ሳሚ እንደዚህማ አትሁኝ። ቆይ ታዲያ ምን ልታደርግ አሰብክ? እኔ እንጃ እባክህ። እኔ ግን እየጨነቀኝ ስለሆነ አባቴ የት እንዳለ ልነግረው ወስኛለሁ። ማለት በዚህ ሰዓት ስራ ትተን እዚህ ድረስ የመጣንበት ምክንያት ምንም ሊገባኝ አልቻለም። ወይ ጉድ! ሰላም ሳይኖር ስራ ይሰራል ብለሽ ነው ሊያይ? እዛ ላይ ውሃ ሳይ እንዴት እንደምረጋጋ ነግሬሻለሁ። እሺ እኛ ሰላም የለም። አንቺ ሊኖርሽ ይችላል፣ እኔ ግን ኧረ እኔ ደግሞ የማውቀው ከኔም ከየትኛውም ሰው የበለጣች ደስታ እንዳለሽ ነው። ለመስፍኔ ሁሉንም ነገር ፍርጥርጥ አድርጌ ነገርኩት። የትኛውን ጉድ ማለት ምን? ሁሉንም ነው። ስለ አስክሬኑ፣ ስለ አስናቀ ከአንድ ነገር ውጪ የቀረኝ ነገር የለም። ወይስ ማለት በእግዚአብሔር ምን አሉሽ? እሱ አይደለም የሚገርምሽ? ምንም ለልጅሽ የከፈልሽው መስዋዕትነት ነው ብሎ ጭራሽ አቃለለው። ሳይ ደስ ይላል በእግዚአብሔር። ድሮም ትልቅ ሰው እኮ ትልቅ ነው። ደስ ይላል ማለት መስፍኔ በፍጹም ማላቀው የተለየ ሰው ነው የሆነው። ማለት ተደኮ ፊትሽ ላይ ከደስታ ይልቅ እኮ ሀዘን ነው እያየሁብሽ ያለሁት። ይሄውን ሰላም ያሳጣኝ ምናምን ያስፈልጋል። መች አስጨረሽኝና የቸኮለ ጅብ ጆሮ ይነክሳል። በላው አንቺ ምን አለብሽ? የማለት የምትነግሪኝ ነገር ባያጓጓኝ ኖሮ ሆዴን እስኪያመኝ ድረስ ብስቅ እንኳን አይወጣልኝም። በእግዚአብሔር ይሄን የመሰለ ደስታሽ ምንድን ነው ያደፈረሰው? መስፍኔ ለፖሊስ እንዳልነገር ከለከለኝ እኮ ነው የምልሽ። አሁን ደግሞ መስፍኔ ያነሰብሽ? አይ ማነስ እንኳን አላነሱብኝም። ግን እትዬ ማለት ለህግ ያላቸውን ክብር ትነግሪኛል ነበር? አይ እዛ ላይ ያለው አቋም እንኳን አልተቀየረም። እንደው ብቻ የልጁ ነገር አሳሳው መሰለኝ። ቆይ ግን ልጁን እሱ አልገደለውም? ብሩክ አልገደለም አይደል? እሱማ አልገደለውም። ግን ባርቺ በአሁኑ ሰዓት በጣም ስሜቱ ተጎድቷል። ስለዚህ አሁን እንዲህ አይነቱን ነገር ብንጨምርበት ሊቋቋመው አይችልም ነው የሚለው። ደግሞ የችግሩን ሙሉ መንስኤ እኛ ላይ ነው የቆለለው። እና አስቢው ለፖሊስ ብንናገር እንዴት አድርጎ እንደሚሰባባል። ይሄ መስፍኔ ነው ያስጨነቀው ይመስለኝ። አሁን ገባኝ እትዬ ማለት በዛም ይሁን በዚህኛው ምክንያት በቃ ለፖሊስ ማመልከቱን ትተሽዋል ማለት ነው። እሱን መተው መስፍኔን ማስቀየምም አልፈልግም። እትዬ ማለት አቶ አስናቀቆ ከሄደበት ተመልሷል። ካልቀደምነው እኮ የሆነ ነገር ሊያደርገን ይችላል። ሳይቀድመን መቅደም አለብን። እሺ ታዲያ እንዴት ነው መስፍኔን ሳላስቀየም ይሄንን አውሬ መቅደም የምችለው? ቆይ ችግሩ ያንቺ ለፖሊስ ማመልከት ነው አይደል? በቃ ታዩን እኔ ራሴ እጅ አመለክታለሁ፣ ችግር የለም። ቤቱን ወደድሽው? ቤቱ ጥሩ ነው ማለት ግን ለኔ ስራ አይሆንም። ትንሽ ጠበብ አለ። ሰፋ ያለ ቤት ብናይ ጥሩ ነው። ምንም ችግር የለውም። ሌላ ቤት አሳይሻለሁ። አሁን እንደዛ ይሻላል። ሞገስ ግን ምን አድርጌ ነው እንደዚህ አይነት ጣጣ ውስጥ የከተትከኝ? በእናትሽ አንሹ፣ አንተን እኮ ነው የማናግርህ። ምንድነው እሱ ብጨቀጭቀኝ? ምንድነው የጨቀጨኩ? ፕሊዝ ጸዲ፣ በእናትሽ ምን አይነት ድርቅና በህይወት ይቻላል? ለምን አታነሺው? የማልፈልገውን ስልክ ለምን አነሳለሁ? ሁኔታሽ ግን የማትፈልጊ ሳይሆን የምትፈልጊው። ጨዋታው ስለ ጣምሽ ብቻ ሆን ብለሽ ሰው ለማሰቃየት የምትፈልጊ ነው የምትመስለው። የደወለልኝ ማን እንደሆነ ሳታውቅ ነው እርግጠኛውን የምትናገረው? አውቃለሁ እባክሽ። ፍቅረኛሽ ነው አይደል? በማያገባ ጉዳይ ገብተህ መዘላበዱን ትተህ ቤቱን ታሳኛለህ ወይስ አታሳየኝም? እሱማ አሳይሻለሁ። ግን የሴቶች ጸባይ አንድ አይነት መሆኑ ገርሞኝ ነው። ልባችሁ እየፈለገ በእኛ ስቃይ መደሰት ለምን እንደሚያዝናናቸው አይገባኝም። ከዚህ በላይ እንኳን ማውራት አልፈልግም። ሞገስ ምን አለበት አንዳንድ ጊዜ ስለ ራስህ ብቻ ማሰብ ትተህ ለሰውም ችግር ማሰብ ብትጀምር? በእናት ሞጌ፣ ችግር እኮ እውነተኛ ቢሆን እረዳ ነበር። ግን ችግር እውነተኛ አይደለማ። ይኸውልህ እኔ ልጅቷን ተለማምጬ ያመጣኋት ለህፃኑ ስል ነው። ደግሞ ለሰርጉ የሚያስፈልግ አስፈላጊውን ገንዘብ ሁሉ ሰጥሃለሁ ብያለሁ። እሱ ምን ያደርግልኛል? ከዚህ ውጭ ይሄ ካልተስማማ አሁኑን ሄደህ ልታባድራት ትችላለህ። እንዴ
ሊያ ያንቺማ እንደዚህ ማድረጋችን ለምንድን ነው ቆይ ላደርገው የማልችለው ነገር? እኔና አንቺ መካከል ምን ልዩነት አለ? ራሴን ነፃ ለማውጣት አንቺን የላኩ አይመስልም እንዴ? በቃ እንደሱ ብሎ ያስባሉ ብለሽ ከገመትሽ ጻዲ ሄዳ እንድታመለክት አደርጋለሁ። አይደለም ሊያ ምን መሰለሽ? ይሄ ማለት ምንድነው ያልሽኝ ያለሽው እንዴ? አቶ አስናቀ እኮ ጸደይን በጣም ነው የጎዳት በጣም። ስለዚህ ዳ እሷ ብታመለክታውን በይሳት ማን ሊጠረጥራት ይችላል? ስለሽ እሱማ ታዲያ ልክ ከሆንኩኝ በቃ ምኑን የሚያስፈራሽ ንገሪ። ምኑን የሚያስፈራሽ? ችግሩ እኮ የኔ ማመልከት ብቻ አይደለም። ባርችዬ በአሁን ሰዓት በጣም ጥሩ አይደለም። ይሄንን አስቢው። ለፖሊስ ብናመለክት ምን ያህል እንደሚጎዳ አስቢው እስቲ። የኔ ስሜት ማለት የኔስ ጉዳት ልጅሽ ስላሉን ካልተሰማሽም ማለት ሊያ እንዴት ነው የምትናገሪው? ከሰው እንዳልተፈጠረ እኮ ነው። እጄን ያህሊት እንደ ከብት ታስሬ አፌ ተለጉሞ በጠራራ ፀሐይ ስቀጠቀጥና እኮ ስቀቀል ይሆን። ሊያ በቃሽ ተይውሽ፣ ተረጋጊ በቃ። ኩራባቸው ባይደርስልኝና ባይደርሰኝ እኮ ያዱርዬ ምን ላደርገኝ እንደሚችል እሺ በቃ አሁን እሱን እርሹ በቃ ተይው። ይሄን ህይወቴ ተመሰቃቅሎ ነበር። እሺ እኔ ቆንጆ በቃ እሺ ተይው አልኩሽ እኮ አታስታውሺው እሱን። ሁሉንም ነገር ነግረሽኛል አውቃለሁ አይደለም እንዴ? ካወቅሽ በቃ ወደ ኋላ አትመልሽኝ። ግን እኮ የልጄ ጉዳይ ሆኖብኝ ነው ሊያ። እንዴት ላድርግሽ? እኔስ እትዬ ማለት እኔ የብሩክ ነገር ሳያሳስበኝ ቀርቶ ነው አይደለም። ግን ከኔ አይበልጥም የሱ ችግር። ቆይሽ ግን ምን ነበር የተባባል ነው? ጸደይ ስላንቺ ምንም አይነት ነገር እንዳትናገር ተስማምተናል አይደለም? አዎ እሱማ ተስማምተናል። ታዲያ ከተስማማሽ እሷም ስላንቺ ካላወራች ማለት ወደ ብሩክ እንዴት ሊደርሱበት ይችላሉ ብለሽ ፈራሽ? ለነገሩ አንዴ ነገሩ ከፈነዳ የሚፈጠረው ነገር አይታወቅም ብዬ እንደው ጨንቆኝ እኮ ነው። በቃ ለሱ ከሆነ አትጨነቂ፣ አያሳስብሽ። በቃ ምንሽኛ እኮ ሄደን የምንናገረው ያታስናቀን ወንጀለኛነት ብቻ ነው። ስለዚህ ብሩክን እንዴት ምን ብለው ሊደርሱበት አይችሉም። ከደረሱበት እንኳን ምናልባት ጋሽ መስፍን እንዳሉት ወደ መጨረሻ ላይ ሊሆን ይችላል። እሺ እንዳልሽ ሆነልሽ። በያሁን ቁጣውንም ለቅሶውንም ምኑንም ታዩ ደግሞ አያምርብሽ። ምን እኔ አንቺን ለማሳቅ የግዴታ ተረት መተረት አለብኝ? ይሄ ማለት በጣም ይቅርታ ሳላስበው ተቆጣሽ። ስሜታዊ ሆኜ ነው። ስለዚህ በቃ ኢንስፔክተሩን ስልክ ይፈላልግና ደውለት አይሻት? እናቴ ምንድን ነው የሆንሽው? ምንድን ነው የምትጨናነቂው? ደህና አይደለሽም እንዴ? አዎ ደህና አይደለሁም መስኪ። ከብሩኬ ጋር ተጣላን። እንዴ ለምን? መውለድ ስለማችል ከሷ ጋር መሆን የለብህም ብለውት ከቤት ወጣናል። ምን? አዎ በጣም ነው የተጣላቸው። ምን አይነት ጨካኝ ሰዎች ናቸው? መስኪ ጨካኝ እንኳን አይደሉም እንዴ። ጨካኝ ናቸው እንጂ እንዴት እንደምትዋደዱ እያወቁ እንደዚህ አይነት ሀሳብ ያስባሉ? እስኪ እሱም በእነሱ ቦታ ስንሆን ነው መፍረድ የምንችለው። ቆይሽ ታዲያ ይሄን እናንተ እንዴት ሊያጣላችሁ ይችላል? ብሩኬ ለኔ ብሎ ከዚህ በላይ ሲሰቃይ መኖር ስለሌለበት ጥዬው ልጠፋ አስቤ ነው። እንዴ አብደሻል? አዎ መስኪ ግን አቃተኝ። ማድረግና ማሰብ በጣም የተለያዩ ነገሮች ናቸው። አንድ እርምጃ እንኳን ጥዬው መሄድ አቃተኝ። ከመጀመሪያው እንዴት እንደዚህ አይነት ነገር ታስቢያለሽ? እንዴት አላስብም መስኪ። እንዴ ካሰብሽማ ከነሱ ያልተሻንሽ አንቺም ጨካኝ ነሽ ማለት ነው መስኪ። እሺ ምን ላድርግ? እንኳን አይደለም እንደዚህ በእንደዚህ አይነት ሁኔታ ውስጥ ቀርቶ በደህና ሁኔታ ውስጥም ትተሽው ለመሄድ ካሰብሽ በጣም ጨካኝ ነሽ ማለት ነው። ቆይ ዘበኛው አቶ አስናቀ ተከራይቶበታል ያለው ህንጻ ትክክል ባይሆንስ? በፍጹም ሊሆን አይችልም። ለምን? ምክንያቱም ፖሊስ መሆናችንን ነግረናል። እንዲህ አይነት ቦታ ላይ የሚሰራ ሰውዬና ደግሞ በዚህ እድሜ ያለ ሰው በፍጹም ሊዋሽ አይችልም። አቶ አስናቀ ሰው አይደለም። በዛ ላይ ዘበኛው መሰለኝ ከማለት ውጪ እርግጠኛ ሆኖ የነገረን ነገር የለም። እንደዚህ እንደተወኝ ነው የነገርኩሽ። ከዚህ ግን ስራ
እዚህ ቤት ነገር ያልገበን ድረስ ሳይቀበሉ ይሁን ሲጋራ ባር ላይ ሲጋራ ለምን እንደምትከለክሉት እሱን ባለቤቱን ሄደ ጠይቅ ባለቤቱ ራት ያንተ ያው ጸሎት ነው ማጂ እንግዲህ በኋላ ምን ፈለገሽ ትደውያለሽ ብሩኬ በእግዚአብሔር አንሳው በእግዚአብሔር አታንሳው አነሳው መስኪዬ ስለተጣላና አንሳው እሺ በቃ ልንገርሽ ቴክስት አድርጊለት እኔ ቴክስት አድርጊለት ተረጋጊ ምን እጄ ተንቀጠቅጣች አድርጊለት እሺ ቴክስት አድርጊለት ወይ ጉዴ ብላ በእግዚአብሔር ታረጋለች ከሚገባሽ በታች ከምችለው በላይ እስከምወድሽ ልቤ ደስ ከሚለው ስቃይ ፍቅር ካንቺ ይዞኝ እየደጋገመኝ ብወድሽ አልሰለችህ አለኝ ላኪ ቶሎ ላኪ ብሩኬስ ነህ ለእግዚአብሔር እኔ እንደዚህ እንድትሆኝ ነው ነገሮች በእናትሽ ነዲ በእናትሽ አንተ ነገር እንዳትሆኝ በእናትሽ ለእግዚአብሔር ቃል ልንገርሽ መዲ የደረስኩ ልትኝ ይሆን የምደውይው ብሩኬ ሊገሉ የሚፈልጉ ሰዎች እየተከታተሉ ነው ስለዚህ ያስከው ነገር ትታ አሁኑን ወደ ሆቴል ና እቺን ጨዋታ ማን ነው የሚገለኝ ነገሩ ቢገሉኝ አግኝቼ ምን ነካ ኧረ እባክህ አንገቴን ልቀቅ አንተ ነህ የሚገለኝ እኔ ለፍቶ አዳሪ ነኝ መጠጡ ካልገደለ በቀር እኔ በጭራሽ አልገደልም ምን ነካ እኔ መጠጡ አይገድልም እንደውም ድብን ብዬ አንዱ ፌርማታ ቤት ነው ደርሽው ጥሩ ነው በጣም ጥሩ ነው እንጂ እኔ እኮ አንተ መተህ አልመልስህም ብዬ ነው እንጂ ነገ መጥቶ ቀብዱ ሊሰጠኝ የተስማማሁት ሰው አለ አውቃለሁ እኔ እናት አውቃለሁ የተበላባት ዘዴ ነው እርግጠኛ ነኝ ቤቱ ማግባም ተስማምተሻል አይደል አልተስማማኝም ጸደይ እየቀለድሽ መሆን አለበት የቀለድኩ አይደለም አልተስማማኝም በሉ ሳይሽም ከቀድሞ ቀልብ ያልወደደሽም ቤት የለቃችሁ ውጡልኝ በጣም ታሳዝኛለሽ በጣም ምን አደረኩ ስንት ሰው የሚቀመጥለት ሱቅ በመቶ ዋጋ አግኝቼልሽ አልተስማማኝም ትያለሽ እንዴ ሰይድ ካልተስማማኝ ይሻላል የምትለው ሌላ ሱቅ ካለ እንሂድና ሳየኝ ማ እኔ አላበድኩም እሺ ይኸውልሽ በመጀመሪያ ደረጃ አንቺ መረጋጋት ያስፈልግሻል ገባሽ ሰይድ አንተ ሰይድ እሺ አንተም ሊገሉ ነው ልትለኝ ነው እኮ መሞት ነው እባካችሁ ግደሉኝ ምን ነካ ሰውዬ ሰከርክ እንዴ በአራት ደብል እንደዚህ የሰከርክ ሜዞ ቢወርድልህ ድፍት ልት ነው በአፍጢም ኧረ እባክህ ሰውዬ ምን ነካ ምን ሆንክ በእናትህ እዛ ጋር ሰው አለ እንዴ አንተ ከገባ በኋላ ተከትሎ የገባ ሰው አለ ምን ነው ችግር አለ እንዴ ታዲያ እሱ ነው በለኛ ማን ነው እሱ በአሁኑ ኖሮ ምን አስደበቀ አቤት ሰከረች በቃ እቺ ሰው እኔ ከገባ በኋላ ኧረ
እባክህ ንብረቱን ማጨረስ ጥሩ ነው። እንግዲያውስ የለየልን ከማን ጋር እቃዋቻቸው ምን ነካ? ኧረ እባክህ ሰውዬ ተው። ጣትህ ንብረቱን ባጨርስ ይሻላል። ምንድን ነው እንደዚህ? ለክፋይፍ ነው። ነፍሰ ገዳዩ አንተ ነህ አይደለ? የምን ነፍሰ ገዳይ? ሰዎች ሊገሉኝ እንደሆነ እየተከታተልክ መሆኑን መልዕክት ደረሰ። እንዲያውም ልክ ነኝ። አንተ ራስህ ነህ ፊት የነፍሰ ገዳይ። ቆይ ሞተን የተነሳኸው?